መጀመሪያ ቤተሰቦቼን ሰላም በይልኝ። አቤት እንደዚህ ሆኜ እቺን አግተሽ ማየት ፈልጋለሁ። ወርቅ የሆነች ቦርሳ አግተሽ ማየት ፈልጋለሁ። ወርቅ የሆነች ሽቶ ዛሬ ፏ ብለሽ ማየት ነው ፈልገው። የኔ ውድ የኔ ወርቅ እናት አልጠበቅኩም ጌታ። ከዚህ በላይ በጣም ነው ወዳት፣ በጣም ነው ምሳሳላት። እንደ እናት እንደ አባቱ ነው። በጣም በብዙ ቻሌንጅ ውስጥ አሳድጋናለች። መታለች እየወጣች ነው ከቤት። ዋው ዋው ዋው! ልክ ነኝ ማለት ነው። በቃ ልክ ነኝ ማለት ነው። የኔ ወርቅ የኔ ሙሽራ እንቺ መታጠብ ነው ያለብሽ በሽቶ ራሱ። በቃ ቤተሰቦቻችን ሰላም አላልሽም እኮ። አሁን እላለሁኝ። አሁን ሰላም ያችሁ። አሁን እላለሁኝ። በእርግጥ ባንተ አልለመርኩም። እኔ አላስለመርኩም እና ብዙ ጊዜ በእንደዚህ አይነት ነገር ፈገግታ ነው። ስጋ ወጥ መብላት አምሮኝ እየሰራው ነበር። ቀይ ወጥ እሱ ማታ ይበላል። ውጪ ፈታ ብለን በልተን እንመልሳለን። እሺ እንግዲህ እምቢ አይባልም። ዛሬ ያው የትም እንሂድ ብትለኝ እምቢ አይባልም። ደግነቱ ዛሬ ቦዲጋርድ እጠራለሁ። ምን እንደምታበላኝ ብላ ክትፎ እንዳበላት ነው መሰለኝ። ቁርጥ ነው። እሺ ደሞ ላንቺ ሰላም ቤተሰቦቼ እንዴት ናችሁልኝ? አለሁላችሁ። ዛሬ አንድ ሰርፕራይዝ አለ። ማሚን ሰርፕራይዝ ላደርጋት ነው። ሰርፕራይዝ ላደርግበት የፈለኩበት ምክንያት ታውቃላችሁ፣ ያጠፋሁትን ጥፋት፣ የሰራሁትን በደል ምን ያህል እንዳሳዘንኳት እንዳስከፋኋት ታውቃላችሁ። ይቅርታ ጠይቄያታለሁ እግሯ ስር ወድቄ አለ አይደለ። ግን ከልቧ የሆነ ይቅርታ ያለችኝ ሁሉ እየመሰለኝ አይደለም። እናት ነች፣ አጨክንም ይቅር ትላለች ምናምን ሁሉ ነገር ትረሳለች። ነገር ግን አለ አይደለ ሰው የሰራው እንትን በደል ያ ሰው ይቅር ብሎት እንኳን ይቅር ያለው አይመስለውም። ያን ያህል ተሰምቶኛልና ትንሽ መካሻ ከሆነኝ ብዬ ላስደስታት አንዳንድ ነገሮችን ገዛዝቻለሁ። እንደዚህ ገዝቼ አላቅም። ማለትም ያው ለቤት አንዳንድ ነገሮችን ከገዛው እንጂ ለሷ ብዬ እንደዚህ ምናምን እንደዚህ ብዙም አይደለም። ፈገግታ ነው በቃ ሁሌ ሰርፕራይዝ የሚያደርጋት ፕራንክ የሚደረጉት ከኔ ጋር አይታችሁ አታውቁም። እንደዚህ አንድ ሰርቼላችሁ ላቅ እችላለሁ ፕራንክ ነገር፣ ሌላ ሰርቼ አላውቅም። ይሄናል ብዙ አልሰራም ምናምን። ዛሬ ግን ሰርፕራይዝ ላደርጋት ነው ያሰብኩት። ምን ያህል ደስተኛ እንደምትሆን እናንተ ታያላችሁ። ከምንም በላይ ግን ያው አለ አይደለ ከልቧ የሆነ ይቅር እንዳለችኝ እንዲሰማኝ ነው ፈልገው ነው ያጠፋሁትን በደሎች ያጠፋሁትን ነገሮች የሆነ ረስታ እንደ ልጅነት ፈገግ እንድትልልኝ ያኔ ስመጣ እንደነበረው እይታ እንዲኖረኝ። ያው ነው እኮ እይታዋ ግን አለ አይደለ ውስጣችን ላይ የሚኖር ነገር ይኖራል። ከሰራነው ነገር የተነሳ ውስጣችን ላይ የሚኖር ነገር ይኖራል። አናምንም። ይቅር ተብለን እንኳን ይቅር የተባለን ያህል አይሰማንምና ዛሬ ሰርፕራይዝ ላደርጋት ነው። ላሳያችሁ የገዛሁትን ነገር። ፌስታል ተከልክሏል ብላችሁ ደግሞ ሰሩኝ አሉ። እቺ ጫማ አያችኋት? ጸድዬ ጫማ ጸድዬ ቦርሳ። ማሚ ማች ነገር ትወዳለች በጣምና ተመሳሳይ እንዲሆንላት ፈልጌ ነው እንዲያረኩት። እቺን ሽቶ እንዴት ደስ ይላል። ምን ያህል እንደምትወደው አላውቅም፣ ግን ያው አለ አይደለ የልጅ ምርጫ ብቻ። በዚህም በዛም እናቴ እንድትስቅልኝ ፈልጋለሁ። ልብስ አለ አርግታው ማየት ፈልጋለሁ። ከዛ በኋላ ምን ያህል ስሜት እንደሚሰማት ምን ያህል ደስ እንደሚላት ማወቅ ፈልጋለሁ። እና የሆነ ነገር ከኔ ላይ ቀለል ካለልኝ አላስለመድኳትም፣ እንደዚህም አድርጌም አላቅም።
ዛሬም እንደሚሰማትም እኔ እንጃ። እና ትንሽ ነገር ለእናቶች ብናደርግላቸው በጣም ነው ደስተኛ የሚሆኑት። በትንሽ ነገር እናቶች በጣም ነው የሚስቁት የሚመርቁንና ብዙዎቻችን ወጣቶች ለቤተሰቦቻችን ለእናታችን ለአባታችን ትንሽ ነገር በማድረግ ከነሱ ደስታ እናገኝ። ስለዚህ ወጣቶች ስንባል የምንኖረው ለቤተሰቦቻችን ነው አይደለ? በተለይ ደግሞ ወንዶች ስንባል ደግሞ ምን ያስደስታቸዋል እንኳን ሲባል ቤተሰቦቻችንን ማስደሰት የብዙ ወንዶች ነው። ያው ሴት ስላልሆንኩ ለሴቶች አላቅም፣ ግን አብዛኛው ሰው የተባለ በሙሉ ቤተሰቡን ማስደሰት ነው የሚፈልገው እና ትንሽ ነገር በማድረግ ቤተሰቦቻችን እናስደስታቸው፣ እናስቃቸው። ዛሬ እናቴ ስስቅ ማየት ፈልጋለሁ። በቃ ሪአክሽኗን አብረን ብንመለከት ይሻለኛል። ፈገግታ እንደውየለት ነበረ፣ ነገር ግን ቆየብኝ በጣም እና መንገዱ ማዛ ስለሆነ እያፈጠንኩ ነው የሚመጣው። ፈገግታ ከመጣ መጣ እየመጣው ነው ያለ ነው። ካልመጣም ደግሞ እኛ ሪአክሽኑን አብረን እናያለን። ያው አብረን ከፈገግታ ጋር ስላጥፋን አብረን እንድንገባ ፈልጌ ነበረ። ፈገግታ ባለፈው ሚስቱን ይዞ በባል እንትን ብለው ከእናቴ ጋር ፏ ብለዋል። እኔ አልነበርኩም የዛ ቀን። ዛሬ ደግሞ እሱ አብሮኝ እንዲኖር ፈልጌ ነበረ። ያኔ ስላልተገኘው ደግሞ ዛሬም ይሄ እንደመካሻም ይሆናል ብዬ አስባለሁ። እንግዲህ እኔም ጓጉቻለሁ፣ እንደጓጓችሁ አልጠራጠርም። አብረን እንሂድ ወደ እሷ። ልገባ ነው። በጣም ጓጉቻለሁ። እስኪ ተከታተሉኝ። ካሜራማን ገባ። ማሚ ማም ነች ወይማ? እንዴት ነሽ? እንዴ እና አለሽልኝ? ሰላም ነው። እንዴት ነሽ? መልካም ምሳ እየሰራሁ ዛሬ ቤት ዋልኩኝና፣ እሺ የሆነ ነገር ቆይ ምሳ ምን ይደርሳል? ቆይ አንዴ ፈልጌሽ ነው። ምንድን ነው ካሜራ ደግሞ? ችግር የለውም ካሜራው ፍራንክ ልታረገኝ ነው? አንድ ችግር የለውም። ተነሽ። ቆይ ወጥቼ ሰርቼ ልመስ። ቆይ ችግር የለውም። አንድ አፍታ ጽዮን ነይ እስኪ ድስቱ እንዳይዝ እያየሽ ስቶፉንም ለኩሻለሁ። ደግሞ ዛሬ ፈልጌሽ እንደዚህ ለብሼ ያው ቤት አይደለ ያው እሺ። ዛሬ እና መጀመሪያ ቤተሰቦቼን ሰላም በይልኝ። ቤት እንደዚህ ሆኜ እሺ ቆይ እንደዚህ ነሽ ሰላም ከማለት በፊት ፋሚሊዎች ያሳያችሁን ነገር አሁን ለእሷ አልሰጣት ነው ማለት ነው። እንግዲህ እስከዛሬ ፍራንክ ታረግሽ ነበር የምታውቂኝ። እቺን አርግተሽ ማየት ፈልጋለሁ። እቺኛዋን ጫማ አርግተሽ ማየት ፈልጋለሁ። እቺኛዋን ደግሞ ወርቅ የሆነች ቦርሳ አርግተሽ ማየት ፈልጋለሁ። እና ደግሞ እቺን ደግሞ ወርቅ የሆነች ሽቶ ተቀብተሽ ማየት ፈልጋለሁ። ዛሬ ፏ ብለሽ ማየት ነው ፈልገው የኔ ውድ የኔ ወርቅ እናት። ይሄ ላንቺ በጣም ትንሽ ነገር ነው። ዘመንህን ይባርክ። በጣም ትንሽ ነው። በብዙ ተባረክ። ከዚህ በላይ ደግሞ አልጠበቅኩም ጌታ። ከዚህ በላይ አርግተን እናስደስታታለን። ገና በጣም በጥቂቱ ነው። እግዚአብሔር ደግሞ ባርኮን ሰጥቶን ከዚህ በላይ እናታችሁን ቤተሰቦቻችንን ለማስደሰት ፈጣሪ ያብቃን። እቺን አርግተሽ ደግሞ ፏ ብለሽ ነው ልኝ እስኪ። እሺ እኔ አሁን የምናገረውም ቃላት ጠፍቶኛልና እስኪ ይሄንን እዚህ ላስቀምጥና በምን አወክ ግን አሁን እስኪ ለቴን እንግዲህ ቁመት እንቃረባለን።
እርሜን ቤት ብውል አሜን አሜን። እንግዲህ ቤተሰቦቼ ደስተኛ ነች። እንግዲህ አልጠበቀችም። ፈጣሪ ባርኮን ደግሞ ከዚህ በላይ አለ አይደለ? በውድ ነገር እኮ በጣም ኖርማል ሲምፕል ነገር ነው። በትንሽ ነገር ነው ቤተሰቦቻችን የሚደሰቱትና የኔ ወርቅ እናት እየሳሳው ነው የሰጠዋትና ታሳሳኛለች ሁሌ። የኔ እንቁ እናት በጣም ነው ወዳት፣ በጣም ነው ምሳሳላት። እንደ እናት እንደ አባቱ ነው። በጣም በብዙ ቻሌንጅ ውስጥ አሳድጋናለች። ብዙ መከራዎች በህይወታችን ላይ ገጥመውናል። በጣም አለ አይደለ መኖር እስኪያስጠላን ድረስ በጣም እታች ነበርን። እግዚአብሔር ይመስገን በትንሹም በቃ እየታመነልን እግዚአብሔር ብዙ አድርጎልናል፣ እስከዛሬ ያቆይቶናል እና እግዚአብሔር ይመስገን። ዛሬ እኔ ለእናቴ ስጦታ ሰጣት በጣም ደስ ያለኝ ሰጥቻ ስለማላቅ ለካ ደስ ይላል ስሜቷን። ለሰው የሆነ ስጦታ ሰጥ ደስ ይላል። በተለይ ደግሞ ለእናት ውበቷ ደግሞ ቆንጆ ነች ነገራችን ላይ ማሚዬና አሁን ለብሳ ስትወጣ ምን ያህል ቆንጆ እንደሆነች አብረን እንመለከታለን። ስትመጣ ሽቷን እኔ መቀባት ሽቷን አላወጣቻትም እኮ ሽቷ አልተቀባች። ወርቅ የሆነች ሽቶ ሁሉ ነገር ወርቃማ እንዲመስል ነው ያደረኩት። ማች እናቴ በጣም ነው የምትወደው እና ፏ እንድትል ነው የፈለግኩት ዛሬ። ምሳ ገና እየሰራች ስለሆነ ደግሞ እዚህ ከምን በላ ውጭ ይዣት ብሄድ የተሻለ ይመስለኛል። ገና ሰርታ ምን ብላ እንትን ከምል ውጭ ጋብዛታለሁ። በዚህ ላይ ሌላ ደስ ማለት ነው እና ፋሚሊዎች ለብሳ እስከምትወጣ ተከታተሉኝ። በጣም ወዳቸዋለሁ። እስኪ መታ ደግሞ እንዴት ነው የሚያምርባት አብረን እንመለከታለን። ጓግቻለሁ ለማየት ነው። በነገራችን ላይ መታለች፣ እየወጣች ነው ከቤት። ዋው 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 ዋው! ልክ ነኝ ማለት ነው። በቃ ልክ ነኝ ማለት ነው። የኔ ወርቅ፣ የኔ ሙሽራ ወድሻለሁ። ዘመንህን ይባርክ። በጣም ነው የሚያምረው። እስኪ አረፈ በይ። ከሽታውም ከርፋፍ ብሏል። እኔ ልቀባሽ ነው እንጂ እንዲህ አውጥቼ እስኪ እንቺ መታጠብ ነው ያለብሽ በሽቶ ራሱ። በቃ 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 በጣም ነው የሚያምረው። በኢየሱስ ስም ዋው! በጣም ነው የሚያምረው በእውነት። እንዲህ ውብ ነበርሽ እንዴ እናቴ! ዋው! እንዴት አያችሁት ቤተሰብ? አያምርም? ዋው ዋው ዋው! እኔ ወደድኩ። እኔ እናት እግዚአብሔር ያክብርህ። ጸጋውን ያልብስህ፣ በብዙ ይባርክ። ተባረክልኝ። ቁጭ በይ። በጣም ይገርማል። ቤተሰቦቻችን ሰላም አላልሽም እኮ። አሁን እላለሁኝ። አሁን ሰላም ያችሁ። አሁን እላለሁኝ። በእርግጥ ባንተ አልለመርኩም። እኔም አላስለመርኩም እና ብዙ ጊዜ በእንደዚህ አይነት ነገር ፈገግታ ነው። ፈገግታ በልብስም በወንበርም በቁም ሳጥንም በተለያየ አይነት ነገር ሰርፕራይዝ እያደረገ እሱን ነው እንጂ እኔ አሁን ዛሬ እንደዚህ አይነት ነገር አንተ ታመጣለህ ብዬ በፍጹም አልጠበቅኩም። በህልሜም በእውኔም አላሰብኩም። ግን ያልታሰበ ጸጋ ይስጥ ፈጣሪ። ሺ ያደርግክ፣ ለምልምልኝ፣ ብዛልኝ። በእውነት በማስተዋል በጥበብ አድገሃል። ከዚህም በኋላ ደግሞ ውረስ ዳርቻ ኪስፋ። አይምሮህን እግዚአብሔር ይጠቀመው። ለብዙዎች ምክንያት ያደርግህ፣ ሰበብ ያደርግህ። የምትቆረሰው አትጣ። በጣም ነው የምወድ፣ በጣም ነው የማከብርህ። የመጀመሪያ ልጄ ማለት ወንድሜም ልጄም ታናሽም ታላቄም ሚስጥረኛዬም ነክና በብዙ አይነት ውጣ ውረድ ውስጥ በእኔ ብዙ ዋጋ ከፍለሃል። በእውነት የማላፍርብህ አንገት የማልደፋብህ ልጅ ነክ። እግዚአብሔር ከዚህ የበለጠ ደግሞ ይባርክክ። እኔ ምልክ የለም። እግዚአብሔር አምላክ ይባርክ። ቅዱሳኖች ያው እንግዲህ ታውቃላችሁ እኔ በእንደዚህ አይነት ነገር ላይ ቶሎ ነው የምደነግጠውና ቃሉላ ከውስጤ ይጠፋል። በእውነት እግዚአብሔር በልጆቻችሁ ይባርካችሁ። እግዚአብሔር በልጆቻችሁ ያክብራችሁ። እኔ ቤት እግዚአብሔር ህይወቴን ከቀየረ በኋላ እግዚአብሔር ነገሬን ከቀየረ በኋላ በእውነት
በልጆቼ ውስጥ አምላክን እያየውኝ ነው። በልጆቼ ውስጥ ማስተዋልን ጥበብን እያየውኝ ነውና ይቺን አይቶ ጠላት የሆነች ሰዓት ላይ በጥበጥ ሊያደርገን ነበር፣ አልተሳካለትም። አዎ እግዚአብሔር ልጆቼን ወደ ጉያዬ መልሶ ይሄው በቀደም ፈገግታ ሰርፕራይዝ አድርጎኛል። ከባለቤቱ ጋር መጥቶ ቤት ዶሮ ሰርተው እና ዛሬ ደግሞ ይሄው ሳልጠብቅ በሳምንቱ ልጄ በጣም እንደዚህ ሁብ አድርጎኛል። ለካ እንደዚህ አምራለሁ እንዴ! እኔ ራሱ እኮ አዲስ ሆንሽብኝ፣ ሙሽራ ሆንሽብኝ። አሁን እንዳትጠለፊ እየፈራሁ ነው። እዚህ ሁብ አድርጎኛልና በእኔ ፋንታ ሆናችሁ እኔን የምትወዱ እኔን የምታከብሩ በእውነት በኮሜንታችሁ የምትባርኩኝ በሙሉ ልጄን ባርኩልኝ። እግዚአብሔር እናንተንም ይባርካችሁ። የሚባርኩ አንደበቶች ሁሉ የተባረኩ ይሁኑ። ለሌሎቻችሁም እናቶች ወይም ልጆች ይሄን ሚዲያ የምትከታተሉ ወጣቶች እናት በትንሽ ነገር ነው ልቧ የሚሸነፈው እና በእውነት ትንሽ ነገር ለእናት ለካ ሲሰጥ በጣም እኔ ዛሬ በቃ ሰማይ በአንጻሩ ነው የተከፈተልኝ። ነፍስያ ሴት ነው ያደረገችው። ይሄንንም ባታረግ እወድሃለሁኝ፣ ግን የበለጠ ካንተ ደግሞ አድገህልኝ ለዚህ በቅተ ቤተሰብ መምራት ስትችል ከእንደገና እኔንም ከእንደገና በልብስ የሚያስፈልገኝን መጠኔን ሳይዜን አይተክ እንደዚህ አምጥተ ማች በጣም ይገርማል። እኔ አሁን ጫማው ራሱ በጣም ነው የሚገርመው። ማች የሆነ እንደዚህ ነገር እንደምወድ ታውቃለህና አንዱንም አላጎደልክብኝም። ሽቶ ራሱ ማች፣ ቦርሳ ማች፣ ሁሉ ነገር ማች 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 ሁሉ ነገር በእውነት ነው ምልክ ጸጋ ልበስ። አሁንም ደግሜ ባርኩልኝ። ለዚህ ፔጅ ወይም ደግሞ ለዚህ ዩቱብ አዲስ የሆናችሁ ሰዎች በእውነት እናትና ልጅ እንዴት ሆኖ እንደሚኖሩ ከኛ ይማራሉ። ከኛ ይማሩ። ስተት የማይሰራ የለም። ጉልቻ ለጉልቻም ቢሆን ይጋጫል። የተጋጨውን ግን ማስተካከል የሚችል ታላቁ ጌታ እኛ ቤት አለ፣ እናንተም ቤት ይኖር። ብዙ ጊዜ ልጆቻችሁ ሲያጠፉ አርቆ መጣል ሳይሆን አቅርቦ መምከር ነው። የሚሰሙ ልጆችን እግዚአብሔር ይስጣችሁ። እናቶችም ልጆቻችሁን በፍቅር ያዙ። አድገዋል ብላችሁም አትልቀቁ። በቃ ውስጣችሁ ላይ ያዟቸው። እንደዚህ የሚያረሰርስ በቤት በመዓዛው በእንደዚህ አይነት ሽቶ ያው ለኢየሱስ ምርጡን ሽቶ ነው አይደል ይዘውላት የሄዱት እና እኔ ምርጡ ሽቶ መጥቷል። እግዚአብሔር ያክብርክ። በጣም ወደሃለሁ። ጸጋ ልበስ። እግዚአብሔር ካንተ ጋር ይሁን። በነገር ሁሉ ተከናወን። ስትወጣ ስትገባ እግዚአብሔር ከፊት ለፊት ይቅደም። በደሙ ተሸፈንልኝ። እደግ። አሜን። እንግዲህ ቤተሰቦቼ እንዳያችሁት ነው ምን ያህል ደስተኛ እንደሆነች። ያው ከጠበቅኩት በላይ ደስተኛ ነበረችና እንዲህ ደግሞ ፏ ብላ እዚህ ቤት አንበላ ውጪ ፈታ ብለን በልተን እንመለሳለን ማለት ነው። አረ ቤት እየሰራው አይ ውጪ ፈታ እንላለን። እኔ እንደውም ዛሬ እንዲህ ፏ ብለሽ ስጋ ወጥ መብላት አምሮኝ እየሰራው ነበር። ቀይ ወጥ እሱ ማታ ይበላል። ውጪ ፈታ ብለን በልተን እንመለሳለን። እሺ እንግዲህ እምቢ አይባልም። ዛሬ ያው የትም እንሂድ ብትለኝ እምቢ አይባልም። ደግነቱ ዛሬ ቦዲጋርድ እጠራለሁ። እሺ እንወዳችኋለን። እኔም ወዳችኋለሁ፣ አከብራችኋለሁ። ለእናንተ ትልቅ ቦታ አለኝ። ተባረኩልኝ። ወዳችኋለሁ። እንግዲህ ያው ይከታተሉኝ። ምን እንደምታበላኝ ማየት አለባችሁ። ተከታተሉኝ። እሺ ላስገባው ይሄን። እሺ ምን እንደምታበላኝ ብላ ክትፎ እንዳበላት ነው መሰለኝ። ቁርጥ ነው። እሺ ደሞ ላንቺ ደሞ ለእናት ያልሆነ ምን ይበል ይበጣጥስ ነው የሚባለው። ለእናት ያልሆነ ይበጣጥስ ምን ይሰራል? እናት ተደስታ እንደማየት የሚያስደስት ነገር የለም። ትንሽ ነው የጠበኩት፣ ብዙ ተባረኩኝ። ከጠበኩት በላይ አገኘው ማለት ነው። እንደዚህ አይነት በረከት ቤታችሁ ይግባ። ወዳችኋለሁ። ተከታተሉኝ። ምሳ ስንበላ ማለት ነው። ሰላማችሁ ይብዛ።